ምንድነው የተጠየቁት ጥያቄ? ቅዱሳኖች ከሞቱ በኋላ ያማልዳሉ ወይ የሚል ጥያቄ ተጠይቄያለሁ። ቅዱሳኖች ከሞቱ በኋላ ጻድቃኖች ከሞቱ በኋላ ያማልዳሉ ወይ? ማያማልዱስ ከሆነ ራዕይ መጽሐፍ ምዕራፍ 6 ከቁጥር ጀምሮ ከቁጥር 9 እስከ ቁጥር 10 ያለው የሚያወራው ምንድነው የሚል ጥያቄ ተጠይቄያለሁ። እንግዲህ የኛ ይሄኛው ትምህርታችን ይሄ ፕሮግራም መጽሐፍ ቅዱስ ምን ይላል የሚል ስለሆነ መጽሐፍ ቅዱስ ምን ይላል መጀመሪያ ጥቅሱን እናንብበው። ራዕይ መጽሐፍ ምዕራፍ 6 ቁጥር 9 እንደዚህ ይላል፣ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ላላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። አሁን እዚህ ጋር ያሉት ሰዎች በእርግጥም ዮሐንስ ያያቸው በሰማይ ነው። በሰማይ ነፍሳቸውን አየውና እነዚህ ነፍሳቶች በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ የሚል ጥያቄ ጠይቀዋል። እዛ በሰማይ ጌታን ይህን ጥያቄ ጠይቀውታል። ስለዚህ በዚህ ጥያቄ መሰረት ቅዱሳኖች ከሞቱ በዚህ ጥቅስ መሰረት ቅዱሳኖች ከሞቱ በኋላ ለምን አያማልዱም እንላለን የሚል ጥያቄ ነው የተጠየቀው። የመጀመሪያው ምንድን ነው መሰላችሁ? ማማለድ ማለት ለሌላው መጸለይ፣ ለሌላው መለመን ወይም ደግሞ ሌሎችን ከእግዚአብሔር ጋር ማስታረቅ ነው። ማማለድ ማለት እሱ ነው። አንድ ሰው ስለ ራሱ ሲጸልይ አማለደ አይባልም። አንድ ሰው ስለ ራሱ እየጸለየ ከሆነ ያ ሰውዬ እያማለደ ነው ወይም ደግሞ እየማለደ ነው ማለት አንችልም። ማማለድ ማለት ለሌላው የሚደረግ ነገር ስለሆነ ማለት ነው። ምልጃ ለሌላ ሰው የሚደረግ ነው እንጂ ለራስ የሚደረግ አይደለም። የመጀመሪያው ነገር ይሄ ነው። ሁለተኛው እነዚህ ሰዎች እዚህ ጋር የተቀመጠው ምንድነው? እነዚህ ሰዎች ስለ ራሳቸው ነው የጠየቁት። ለምንድነው እግዚአብሔርን አትበቀልልንም እያሉ ስለ ራሳቸው ነው የጠየቁት። አሁን እነዚህ ሰዎች ማን ናቸው? ራዕይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ዮሐንስ እነዚህን ነፍሳት አየው ብሏል። ነፍሳቶቹ ምንድናቸው? አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ ይላል። እነዚህ በመጨረሻው ዘመን ሐሰተኛው ክርስቶስ ሲገለጥ በተለምዶ 666 እያልን የምንጠራው ሲገለጥ የአውሬውን ምልክት በእጃቸውና በግንባራቸው ላይ አንቀበልም ብለው የጌታ የኢየሱስ ክርስቶስ ታማኝ ምስክር ሆነው የታረዱ የተሰዉ ሰዎች ናቸው። በአውሬው የተገደሉ ሰዎች ናቸው። ቅዱሳኖች ናቸው። የመጀመሪያው እነዚህ ሰዎች ማለት ነው። አሁን እነዚህ ሰዎች ጌታን በሰማይ አንድ ጥያቄ ይጠይቁታል። የሚጠይቁት ጥያቄ ምንድን ነው? ራዕይ መጽሐፍ ምዕራፍ 13 ቁጥር 15 ላይ ስትመጡ ይሄ የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ራዕይ 13 ላይ ለአውሬው ምስል የማይሰግዱ ሰዎች፣ ምልክቱን የማይቀበሉ ሰዎች እንደሚገደሉ ይነግረናል። በዛ የተገደሉ ሰዎች ናቸው። እነዚህ ሰዎች ዮሐንስ በሰማይ ሲያይ ሌሎቹ ቅዱሳኖች አስቀድመው ተነጥቀዋል። የተነጠቁት ቅዱሳኖች የትንሣኤ አካል ለብሰዋል። ምክንያቱም ከሞት ተነስተው እነሱ
የትንሣኤ አካል ለብሰው የተነጠቁ ናቸው፣ ሌሎቹ ማለት ነው። እንደገና ጌታ ሲመጣ የነበሩትም ቅዱሳን በቅጽበት ዓይን ተቀይደው የትንሣኤውን አካል ለብሰው እነሱም ተነጥቀዋል። በዚህ ሰዓት መከራው ውስጥ ያሉ አማኞች ናቸው። መከራው ዘመን የነበሩ አማኞች ናቸው። እነዚህ አማኞች በአውሬው ስለተገደሉ ዮሐንስ ያያቸው የትንሣኤ አካል አልለበሱም። በሰማይ ያያቸው ምንድነው? ነፍሳቸውን ያየው። እነዚህ ሰዎች መጥተው ስለ ራሳቸው እግዚአብሔር ያረዷቸውን የገደሏቸውን በግፍ ያጠፏቸውን ሰዎች እንዲበቀልላቸው እንጂ የጸለዩት ምሕረትን ጭራሽ አልለመኑ፣ ይቅርታን አልለመኑ፣ እርቅን አልለመኑም። እነዚህ ሰዎች የለመኑት ፍርድን ነው። ምን ብለው ነው የጸለዩት? በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ የራሳቸውን ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ያንን ጥያቄ ነው የጠየቁት። ያንን ጥያቄ ነው። ጥያቄው የጊዜ ጥያቄ ነው። አክቹዋሊ እስከ መቼ ነው የማትበቀልልን? እስከ መቼ ነው የማትፈርድልን ብለው ስለ ጊዜ ነው የጠየቁት። ቀን ነው የጠየቁት። ኦኬ፣ መቼ ነው የምትበቀልልን? ደማችንን የምትበቀልን መቼ ነው የምትፈርድልን አሉት ይላል። ከዛ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ምን አይነት መልስ መጣላቸው? እንደናንተ ደግሞ የሚሰዉ ወንድሞቻችሁ አሉ፣ እንደናንተ ታማኞች ሆነው የሚሰዉ አሉ። ያ ቁጥር እስኪሞላ ድረስ ኦኬ፣ ያ ጊዜ እስኪያበቃ ድረስ ምን በሉ? ጥቂት ዘመን እረፉ ተባለላቸው ይላል። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ሃሌሉያ። ይህንን ራእይ መጽሐፍ ምዕራፍ 20 ቁጥር 4 ላይ ስንመጣ ጌታ ኢየሱስ ዳግመኛ ሲመጣ ምን ይላል? ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው ካለ በኋላ ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። እነዚህ ሰዎች ጌታ ዳግመኛ ሲመጣ ከሞት ተነስተው በምድር ላይ 1000 ዓመት ከጌታ ጋር እንደነገሱ መጽሐፍ ቅዱስ ይነግረናል። ይህን ክፍል ስናነብ የሚነግረን ምንድን ነው? ይሄ ክፍል የሞቱ ጻድቃንና ቅዱሳን እንደሚያማልዱ አይደለም የሚያወራው። የመጀመሪያው ምልጃ፣ ቅድም እንደነገርኳችሁ ስለ ራስ የሚደረግ ጸሎት አይደለም ምልጃ። ስለ ራስ የሚጠየቅ ጥያቄ አይደለም ምልጃ ለሌላው የምታደርጉት እንጂ ለራሳችሁ የምታደርጉት አይደለም። እዚህ ጋር ያሉት ሰዎች የራሳቸውን ፍርድና ፍትህን የጠየቁት እስከ መቼ ነው የማትበቀልልን ብለው ነው። ሁለተኛ ጥያቄያቸው ራሱ የምህረት ጥያቄ አይደለም፣ ማራቸው፣ ይቅር በላቸው የሚል ጥያቄ ሳይሆን እዚህ ጋር የጠየቁት ሰዎቹ ፍረድልን፣ ተበቀልልን የሚል ነው ማለት ነው። ስለዚህ ይሄ ክፍል በአጠቃላይ ስለ ምልጃ አያወራም። ቅዱሳንም ከሞቱ በኋላ ማማለድ አይችሉም፣ ማስታረቅ አይችሉም። በአጠቃላይ መጽሐፍ ቅዱስ እንደሚል የሞተ ሰው መጽሐፍ እንደሚል የሞተው ሰው በዚህ ዓለም እድል ፈንታ የለው። አንድ ሰው ከሞተ በኋላ በቃ ከዚህ ዓለም ጋር ያለውን ሪሌሽንሽፕ ሙሉ ለሙሉ ምን ያደርጋል? ያቋርጣል። አይመለከተውም። ምድር ላይ ያለ ነገር አይመለከተውም። እድል ፈንታም የለውም በዚህ ዓለም ላይ። በአጠቃላይ እዛው ባለ ሰማይ ላይ ባለ ጉዳይ ላይ ብቻ እንጂ የሚመለከተው ምድር ላይ ባለ ጉዳይ ላይ በአጠቃላይ አይመለከተው፣ መጽሐፍ ቅዱስ እንደሚል ማለት ነው። ጌታ ኢየሱስ ክርስቶስ የተባረከ
ይሁን። ጌታ የተባረክ ይሁን።